የሌላው ጉዳይ እንደ አዲስ ተነስቷል። ለኮሚቴውና ለኤምባሲውም ወሳኝ ጥያቄዎችን ተነስቶላቸዋል። ለመሆኑ ሌላን ከሞት አፋፍ ለመመለስ ገንዘቡን የረጨው ሕዝብ ዛሬ ደግሞ የልፋቱን ውጤትና የወገን ደህንነት የማወቅ መብቱ አለውና እንዲህ ሲል ይጠይቃል። በሳውዲ አረቢያ የምትገኘው ወጣት ሌላ ኑር ሰቦ ለመታደግ የተጀመረውን ዘመቻ ምን ደረጃ ላይ ደረሰ? ሕዝቡና ቤተሰቦቿ ትክክለኛውን መረጃ እንዲሰጣቸው እየጠየቁ ይገኛሉ። ከ13 ዓመታት በፊት ራሷንና ቤተሰቧን ለመርዳት ወደ ሳውዲ አረቢያ ያቀናችው ወጣት ሌላ ኑር ሰቦም ባለማወቅ በደረሰ አደጋ የአንድ ሕፃን ሕይወት በማጥፋቷ የሞት ፍርድ ተፈርዶባት እንደነበር ይታወቃል። ይሁን እንጂ በይግባኝ የሞት ፍርዱ ወደ 2 ሚሊዮን የሳውዲ ሪያል የደም ካሳ እንዲቀየር ተወስኗል። ይህን ግዙፍ የገንዘብ መጠን ለመሸፈን የቲክቶክ ባለሙያዎች፣ በጎ ፈቃደኞች፣ መላው የኢትዮጵያ ሕዝብ ለ54 ቀናት ባደረጉት ታሪካዊ ርብርብ አስፈላጊውን ገንዘብ መሰብሰቡ ታኅሳስ 10 ቀን 2016 ዓ.ም በይፋ መገለጹም ይታወሳል። ያ ዘመቻ ከተጠናቀቀና ገንዘቡ መሰብሰቡ ከተገለጸ ረጅም ጊዜያት ቢቆጠሩም እስካሁን ስለ ሌላ ወቅታዊ ሁኔታ ግልጽ መረጃ ባለመኖሩ ሕዝቡና ቤተሰቦቿ የሚከተሉት ጥያቄዎችን እያነሱ ይገኛሉ። የተሰበሰበው ገንዘብ ተሟልቶ ተከፍለዋል ወይ? ሌላ በአሁኑ ሰዓት በምን ሁኔታ ላይ ትገኛለች? የኢትዮጵያ ኤምባሲ በሳውዲና የዘመቻው ኮሚቴዎች ጉዳዩን ለምን በዝምታ እስካሁን አለፉት? ሌላን ከሞት አፋፍ ለመመለስ ገንዘቡን የረጨው ሕዝብ ዛሬ ደግሞ የልፋቱን ውጤትና የወገኑን ደህንነት የማወቅ ሙሉ መብት አለውና በመሆኑም የዘመቻው ኮሚቴ አባላትና በሳውዲ የሚገኘው የኢትዮጵያ ኤምባሲ ትክክለኛ መረጃ ለሕዝብ እንዲያቀርቡ ጥሪ እየቀረበም ይገኛል።